ለአደይም ቢሆን ነገር አቡ አይገባም። ለካ ችግራቸውን ነበር። እሱንማ አግኝቻት ነግራኛለች። አለመጨነቅማ እንዴት ይችላል? እሱ የዛሬ ችግርም አሹ። እሺ ቆይ ተረጋጊ። ቤዛ አንቺን ፈልገውሽ መጥቶ አይደል? ሀኪችን ከመግባት ብዬ እኮ እዚህ ጋር ድንበሬን ጠብቄ እየጠራኋት ነው። ክፍሌ ገብተህ ምንድን ነው የምትሰራው? ምንድን ነው እየፈለግክ ያለው? ምን ትሰራለህ እዚህ? ለልጅ የተቆጣሽኝ እኮ ነው። እንዴት አልናደድም? ቆይ ሚኪ፣ ምን ለማድረግ እየሞከርክ ነው? ቆይ ላስረዳሽ። ምንድን ነው የምታስረዳኝ? ቆይ መምሽ ለምን ደግሞ አነግሪኝ? አልገባኝም። በቃሽ ለሊ። ቆይ ለምንድን ነው እንደተጨነኩ የማይገባሽ? ለምንድን ነው እንደዚህ የምትሆኙ? እኔም አደይም በአንቺ ምክንያት ተጨንቀናል። ደግሞ ምንድን ነው የታመምሽው? ለምንድን ነው ዶክተሩ ዝም ያለን? እኔ ምንም አልሆንኩም ቤኪ። አትዋሺ ለሊ። አንድ ነገርማ ሆነሻል። በጣም ተጨንቄያለሁ። አይታይሽም እንዴ? ለምንድን ነው መሳቤን የከፈትከው? ለምንድን ነው ካለ ፍቃድ እቃዎችን የምትነካው? የምርሽን ነው እንደዚህ የምትጠይቂኝ? ቆይ ለምን ነው የምትሸሽኝ? ለማንኛውም እኔ እዚህ ገባሁ ስለ አንቺ ህመም ለማጣራት ለማወቅ ፈልጌ ነው እንጂ ሌላ ነገር ፈልጌ አይደለም። ደግሞ ይሄን ያህል ልትቆጪኝ አይገባም። ስሚ፣ እኔ ሌባ አይደለሁም። እሺ ቤኪ ነኝ። ስለ አንቺ ያገባኛል፣ ይመለከተኝ። ባቡሬና አደይ የለሊ የሕክምና ውጤት እጅግ በጣም ቢያስጨንቃቸው ወደ ሆስፒታል በመሄድ ሁለቱም ለየግላቸው ውጤቷን ለመጠየቅ እየሞከሩ ይገኙ ነበረ። ነገር ግን የለሊ የግል ዶክተር ማለትም ሲከታተላት የነበረው ዶክተር እኔ በፍጹም አንዳችን ሚስጥር አልናገርም፣ ይህ የደንበኛ ሚስጥር ነው፣ እናም ለማንም የመናገር መብቱ የለኝም ሲል ሁለቱንም በየፊታቸው መልሶ ልኳቸዋል። አደይና ባቡሬን ይህ ነገር ቢያስከፋቸውም ነገር ግን ዶክተሩ ደግሞ የሙያ ግዴታዬ አይፈቅድም በማለት መመለሱ እጅግ በጣም የሚያስደንቅ ነገር ነው። ለሊ ይህንን ነገር ስትሰማ ውጤቱን እኔ ነግራችኋለሁ፣ እናም ሁለታችሁም እየሄዳችሁ ዶክተሩን አታስጨንቁብኝ ስትል አደይና ባቡሬን ለማናገር እየሞከረች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን 162 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። አደይ እንግዲህ የባለፈው ክፍል ላይ እንዳየነው ለሊ በተደጋጋሚ ሆስፒታል እየገባች እናም እየታመመች ስለነበረ ባቡሬና አደይ እጅግ በጣም ስለተጨነቁ አሁን ላይ የለሊን የሕክምና ውጤት ለማግኘት እየሞከሩ እንደሚገኝ አይተናል። እናም ሁለቱም በየፊታቸው የሄዱበት መንገድ ቢኖርም እንኳን ነገር ግን እንዳልተሳካላቸውም ጭምር አይተናል። ባቡሬ በራሱ መንገድ እየሄደ እንደነበረ እናም የለሊ መኝታ ቤት ሙሉ እቃዋንም ሲበረብር እንደነበረም አይተናል። ነገር ግን ለሊ ባቡሬን መኝታ ቤቷ ስታገኘው ምን እያደረክ ነው ስትልም ለማናገር ሞክራለች። እሱም እኔ ቤኪ ነኝ እናም ሌላ ነገር አስቤ አይደለም ለልዬ፣ ስለ ሕክምናሽ ውጤት ስላልነገርሽኝ የግዴታ በራሴ መንገድ ማወቅ አለብኝ በማለት መልሶላታል። እሷም አይ ቤኪ አትጨነቅ፣ እኔ እኮ አሁን እጅግ በጣም ደህና ነኝ፣ እናም ደግሞ እንዲህ ማድረግ አይጠበቅብህም ስትልም አናግረዋለች። ይህ ነገር ያስጨነቀው ባቡሬም ለልዬ ደህና አይደለሽም፣ ውጤቱን ብትነግሪኝ አሁን ከምጨነቀው በላይ በፍጹም ልጨነቅ አልችልም፣ እናም እጅግ በጣም እያስጨነቅሽኝ ነው፣ እባክሽ እውነታውን ንገሪኝ ሲልም ለማውጣጣት እየሞከረ ይገኝ ነበረ። ነገር ግን ለሊ አንዳችም ነገር አመልጧት እንኳን ለአደይም ሆነ ለባቡሬ ለመናገር ፈቃደኛ አይደለችም። ምክንያቱም ለሊ በሽታዋን መደበቅ ፈልጋ ሳይሆን እነሱን አላስጨንቃቸውም። እናም ደግሞ ሁለቱም የራሳቸው ችግር አለባቸው፣ በእኔ ችግር ደግሞ ከዚህ በላይ እንዲጨነቁ አልፈልግም ብላ በማሰብ ነበረ። ኪንጎ ቅምጥልን ሰርፕራይዝ ለማድረግ እየጣረ የነበረው ጥረት በመጨረሻም ቢሆን ተሳክቶለት አይተናል። እሱም ምንድን ነው ዳይመንድና ሩታ ለቅምጥል ሰርፕራይዝ እያዘጋጁ ይገኙ ነበረ። ይህን እያዘጋጁ በነበረበት ሰዓት ባቡሬ ልብስ ለመቀየር በማለት ምክንያት ወደ ቅምጥል ቤት ጎራ ብሎ ተገኝቶ ነበረ። እናም እዛ ሲሄድ ለቅምጥል መጣች ብለው በማሰብ ዳይመንድና ሩታ መኝታ ቤት ተደብቀው እሷን ሰርፕራይዝ ለማድረግ እየሞከሩ ይገኝ ነበረ። ነገር ግን መጥቶ የነበረው ባቡሬ ስለነበረ እሱም ሲያያቸው እጅግ በጣም በመደንገጥ ሶሪ በጣም አስደነገጥኳችሁ በማለት ነበረ እንደፈለጋችሁ ሆኖ ብሎ ጥሏቸው የሄደው። እነሱም በተለይ ሩታ ደግሞ ይህ ነገር በጣም ስላስፈራት ባቡሬ ሌላ ነገር ያደረግን መስሎታል።
እናም እሱን ማሳመን አለብኝ በማለት ወደ ባቡሬ ተከትለው እየሄደች ትገኛለች። ነገር ግን እሱ ደግሞ ምንም ነገር ቢያደርጉ እኔን አይመለከተኝም በማለት ነበረ ምንም አላየሁም አልሰማሁም ብሎ ጥሏቸው የሄደው። ይህ ነገር ያስጨነቃት ሩታ አሁን ላይ ባቡሬን በመፈለግ ላይ ትገኛለች። እናም ፈልጋ ስላጣቸው የግዴታ ወደ ለሊ ቤት መሄድ አለብኝ ብላ በማሰብ ለሊ ቤት ሄዳ ነበረ። እናም ለሊ እንኳን ደህና መጣሽ ካለቻት በኋላ ምነው ሩታ የተጨነቀች ትመስላለች፣ ምን ፈልገሽ ነው የመጣሽው ስትልም ጠይቃታለች። ሩታም በሂደቱ መሰረት ባቡሬን ፈልጌ ነበረ ስትል ለማናገር ሞክራ ነበረ። ነገር ግን ለሊ አፋጣ በመጠየቅ ማለትም ለምንድን ነው ቤኪን የፈለግሽው እና ምንድን ነው ከሱ ጋር ያለሽ ጉዳይ ስትልም ሌላ ጥያቄ ውስጥ ገብታ ትገኝ ነበረ። ሩታም ለልዬ እውነቱን መናገር ያለብኝ ይመስለኛል፣ ምክንያቱም ይህ ነገር አንቺን እያስጨነቀች ነው ስትልም የተፈጠረውን እያንዳንዱ ነገር ዝርዝር አድርጋ ነገረቻት። አይዞሽ ሩታዬ አትጨነቂ፣ ባቡሬ እኮ ይሄኔ እረስቶታል እና ደግሞ ምንስ ቢያስብ አንቺን ምን አስጨነቀች ስትልም ለማረጋጋት እየሞከረች ትገኛለች። ሩታም አይ እኔ እንደዚህ በማሰቡ እጅግ በጣም ደብሮኛል፣ በፍጹም ያላሰብነውና ያላደረግነው ነገር ነው። እናም ባቡሬ በዚህ ልክ ማሰቡ እኔን ስላስደበረኝ የግዴታ አግኝቼው ማውራት አለብኝ ብዬ ወስኜ ነው ወደ አንቺ የመጣሁት እና ለልዬ ከቻልሽ ለአንቺ የነገርኩሽን ሙሉ ነገር ለሱ ንገሪው ስትልም ነግራት ሄዳለች። ሄለንና አበበ በሰላም አገኘ ነው ያሉትን ቤት እየኖሩበት ይገኙ ነበር። ነገር ግን አከራይ ተብዬዋ ማለትም ቤዛ በተደጋጋሚ ወደ እነሱ ቤት እየሄደች እየበጠበጠቻቸው ትገኛለች። አበበና ዳይመንድ ጓደኛሞች እንደሆኑ እናውቃለን። እናም አበበ ዳይመንድን ቤታችንን እይልም በማለት ወደ ቤታቸው እንዲመጣ ጋብዞት ይገኝ ነበር። ዳይመንድን በተጋበዘው መሰረት ወደ እነ አበበ ጋር እየሄደ ይገኛል። እናም ቤዛ በተደጋጋሚ ቤታቸው እየመጣች ስለሆነ ይህ ነገር ያስደበረው አበበ ይህንን ቤት እኮ አከራይተሽናል፣ እናም ደግሞ ገንዘባችንን ከፍለን ነው የምንኖረው። ቤዛ ለምንድን ነው በተደጋጋሚ ወደ ቤታችን የምትመጪው? ይህ ነገር እኔን እየረበሽኝ ነው አይደል? ሌላ የ3 ወር ቤት ኪራይ ነው የከፈልሽ። ገንዘብሽን ቂሊጦ አድርገሽ ካበቃሽ በኋላ ለምንድን ነው ወደኛ የምትመጪው? ሲልም ቤዛን ጥያቄ ጠይቋታል። ቤዛም እኔ እኮ ፈልጌ አይደለም ሄለን እንደዚህ እንዳደርግ ፈቅዳልኝ ነው፣ ማለትም ጎዳና ከመውጣት እኛ ቤት መኖር ትችያለሽ ብላኝ ነው ስትል ነበረ ለአበበ ለማስረዳት የሞከረችው። አበበም እሷ እኮ ከገጠር ነው የመጣችው እና ምንም የምታውቀው ነገር የለም፣ ኑሮ ህይወት ምን ያክል ከባድ እንደሆነ አታውቅም። ስለዚህ ቤዛ ከቻልሽ ድጋሚ ወደ ቤታችን አትምጪ፣ ለማንኛውም መጣው ብሎ ጥሏቸው ከሄደ በኋላ ዳይመንድን ለመቀበል ሄዶ ነበረ። ቤዛም በዚህ ነገር በመበሳጨት ማለትም የተበሳጨች በመምሰል ሄለን እኔ እኮ አሳምነዋለሁ ስላልሽኝ ነው፣ እናም በዚህ ልክ እንድታወርዱኝ ደግሞ አልፈቅድላችሁም ብላ እሷን ተመነጫጭቃ ሄለንን ጥላት ወጣለች። እናም በዚህ አጋጣሚ ነበረ ዳይመንድ እና ቤዛ የተገናኙት። ዳይመንድ አበበን ታውቀዋለህ እንዴ ስትል ጠይቀዋለች። ዳይመንድም እጅግ በጣም በመደነቅ አበበ ባይሆን እዚች ቤት ነው የተከራየ ነው ብለህ እንዳትለኝ እባክህ ሲልም ጠይቆታል። አበበም አዎ ከቤዛ ጋር ትታወቃላችሁ እንዴ? አዎ እሷ ቤት ነው የተከራየ ነው ሲልም እየመለሰለት ነው። እናም ዳይመንድ አንቺ መሽቁቅ እንዴት አገኘሻቸው? እንዴትስ አድርገሽ ነው ይህንን ቤት ልታከራያቸው የቻልሽው? ሲል ቤዛን አፋጣታል። ዳይመንድ አንተ አይመለከትህም፣ በቤቴ ለፈለግኩት ሰው የማከራየት መብት አለኝ ስትልም ቤዛ ዳይመንድን ጥላው ሄዳለች። የለሊ ህመም እጅግ በጣም ያሳሰባት አደይ አሁን ላይ ከራሷ ጉዳይ ይልቅ የለሊ ጉዳይ እጅግ በጣም እያስጨነቃት ትገኛለች። እናም ዶክተሩ ምንም ነገር አልነግርሽም ብሎ አባሯት እንደነበረ አይተናል። ይህ ነገር ያስጨነቀው ዶክተሩ ማለትም የአደይና የባቡሬ ጭንቀት እጅግ በጣም እየተመላለሰበት ተቸግሯል። በመጨረሻም የለሊን የሕክምና ውጤት ለመናገር ወስኖ ይገኛል። እናም በውሳኔው መሰረት ዶክተሩ አደይ ጋር ስልክ በመደወል ወደ ቢሮ እንድትመጣ ማለትም ወደ ሆስፒታል እንድትመጣ ነግሯታል። ይህንን እየሰማችው አደይም እጅግ በጣም በመደንገጥ በመርበትበትም ጭምር ለሊን ሊሄድ ነው በቃ በማለት ነበረ ልትሰናበታት የሞከረችው። ለሊም ምነው አደይ ማን የደወለው? ምንስ ነው የሚያርበተብትሽ? ለምንድን ነው የደነገጥሽው? ስትልም ጠይቃታለች። አደይም እጅግ በጣም ከመደንገጧ የተነሳ የምትናገረው መላ ስለጠፋባት ዴቭ ነው የደወለው፣ ዴቭ ደወለ፣ እናም ደግሞ ነይ እንገናኝ አለኝ፣ ልሂድ እንዴ ስትልም እየተርበተበተች ጠይቃታለች። አዎ አደይ አትጨነቂ፣ በቃ ሂጂ፣ ችግር የለውም፣ እኔ በጣም ደህና ነኝ፣ እናም ደግሞ
ጥሩ ጊዜ እንድታሳልፉ እመኝላችኋለሁ። አደይ በዚህ ልክ አትፍሪ እባክሽ፣ ለእኔ አትጨነቂ ስትል ነበረ ለሊም መርቃ የሸኘቻት። አደይም ዴቭን ለማግኘት ነው በማለት ምክንያት ወደ ሆስፒታል ማለትም ወደ ዶክተሩ ጋር ጎራ ብላለች። እናም ዶክተሩ በስትክክል የለሊን ውጤት ይነግራት ይሆን ወይስ ደግሞ እንዳይጨናነቁ ለማረጋጋትም ብሎ ይሆን ይህንን ሀሳብ የመረጠው? እሱም በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።